ይሄንን 10 ሚሊዮን የሚያስገኝ ስራ እንደ ፕሮፌሽናል አትሌት ልሰራው ነው። እንዲሁም የሁሉንም ልዩነት አሳያችኋለሁ። $200,000 የሚያስገኝ ስራ። ኧረ በለው። ከመሬት የዳይኖሰሮች አጥንቶችን በመሰብሰብ 100,000 ተከፋይ መሆን። እንዲሁም ሁሉም ስራዎች ሁሉንም የሚጀምረው በጣም ዝቅተኛ ካለው ክፍያ ስራ ነው። ወርቅ መልቀም። ይሄ ስራ በአመት $1 ነው የሚያስገኘው። በቀላሉ እነዚህ ሰዎች የሚያደርጉት ሙሉ አፈሩ በእቃ ይዙታል። ከዛ በኋላ ውሃ ላይ አስገብተው በመነቅነቅ ወርቁ ከታች እንዲቀር ያደርጉታል። ነገር ግን ይህ ስራ ቀላል አይደለም። ላለፉት 5 ሰዓታት እዚህ ላይ ሰርቻለሁ። ነገር ግን ሀብታም አላደርገኝም። ስሙ ሰዎች፣ ወርቅ አግኝቻለሁ። ይሄ ወርቅ አሁን ስንት ነው የሚያወጣው? 2 ሳንቲም። ሰምታችኋል እንግዲህ። ይህን በጣም ረጅም ጊዜ ሰርታችሁ ነው $1 የምታገኙት። በዚህ ቪዲዮ በአመት 10 ሚሊዮን የሚያስገኝ ስራ አሳያችኋለሁ። ከዛ በፊት ግን በአመት $100,000 የሚያስገኝ ስራ እኔ ለሙዚየም የሚሆኑ የዳይኖሰር አጥንቶችን ቆፍሮ በማውጣት እዚህ ጋር የቆሙት የውሸት ናቸው።